ለዘመናት አንድ ታሪክ በጥንታዊ ከተሞች አውራ ጎዳናዎች ውስጥ በሹክሹክታ ሲነገር ቆይቷል። በሚስጥር በሚደረጉ ስብሰባዎች ውስጥም ተላልፏል። ይህም ታሪክ ስለ ኢትዮጵያ የእምነት፣ የስልጣን እና የተደበቀ እውነት እናውቀዋለን ብለን የምናስበውን ሁሉ ሊለውጥ የሚችል ነው። ኢትዮጵያ ውስጥ ያለው የእስልምና ታሪክ ከተማርነው የበለጠ ሚስጥራዊ እንደሆነ ብነግራችሁስ? ከሰላማዊው አብሮ መኖር ጀርባ ከሺህ ዓመታት በላይ የተጠበቀ ሚስጥር አለ። እውነቱን ለመግለጥ ዝግጁ ኖት? ሁሉ ነገር የሚጀምረው በመጀመሪያ ሂጅራ የሙስሊሞች የመጀመሪያው ፍልሰት ከመካ ወደ አቢሲኒያ በተደረገ ጊዜ ነው። በስደት ከአገራቸው ሸሽቶ ከክርስቲያን ንጉሥ ዘንድ እንደተጠለሉ የታሪክ መጻሕፍት ይነግሩናል። የርኅራኄና የሃይማኖት መቻቻል ታሪክ ግን የታሪክ መጻሕፍት ከነገረን ውጪ ሌላ ምክንያት ቢኖርስ? አንዳንድ ጥንታዊ መዛግብት እንደሚያሳዩት ነቢዩ ሙሐመድ ተከታዮቻቸውን ለደህንነት ብቻ አልነበረም ወደ ኢትዮጵያ የላኩት፣ ሚስጥርን ለመጠበቅ ሲልም ነበር የላካቸው ይላል። በጣም ኃይለኛ ሚስጥር፣ የታሪክን ሂደት ሊለውጥ የቻለ ሚስጥር። በአፍሪካ የመጀመሪያ መስጊድ እንደሆነ የሚነገርለት አልነጃሺ መስጊድ አመጣጥ የታሪክ ተመራማሪዎች ለረጅም ጊዜ ሲያከራክር ቆይቷል። የቅርብ ጊዜ ግኝቶችም ስለ ትክክለኛው ዕድሜው ጥያቄዎችን አስነስቷል። አርኪኦሎጂስቶች በተፈጥሮ እስላማዊ ብቻ ሳይሆን የብርሃን ጠባቂዎች ተብሎ ከሚጠራው ጥንታዊ ሚስጥራዊ ስርዓት ጋር የተያያዙ ምልክቶችን አግኝተዋል። እነዚህ ጠባቂዎች እነማን ነበሩ? በአቢሲኒያ ያሉ ሙስሊም ስደተኞች ለምን እንደዚህ አይነት ምልክቶችን ይይዛሉ? በአፈ ታሪክ መሰረት ለእነዚህ ጠባቂዎች መለኮታዊ እውቀት እንዳላቸው የሚነገርለት ቅርስ በአደራ ተሰጥቷቸዋል። እሱም የሳባ ብርሃን በመባል ይታወቅ ነበር። የቃል ኪዳኑ ታቦት ቁራጭ እንደሆነ ይታመናል። የታሪክ ተመራማሪዎች ይህንን እንደ ተረት አጣጥለውታል። ነገር ግን በአልነጃሺ የተገኙት ምልክቶች በጥንታዊ የኢትዮጵያ ጽሑፎች ከተመዘገቡት ጋር ተመሳሳይ ናቸው። ለምንድን ነው ሙስሊም ስደተኞች ከጥንት የኢትዮጵያ ነገሥታት ጋር የተያያዘውን ቅርስ የሚጠብቁት? ይህ ሚስጥር እንዴት ለትውልድ ተላለፈ? በግልጽ እይታ ውስጥ ተደብቆ ይሆን? የቅዱሳን ከተማ ተብላ ወደ ምትታወቀው ሐረር ሚስጥሩ እየሰፋ ይሄዳል። የአካባቢው ሰዎች ከአንጋፋዎቹ መስጊዶች ስር ስላለ ድብቅ ክፍል በሹክሹክታ ይናገራሉ። ይህም ክፍል በቀደምት ሙስሊሞችና በኢትዮጵያውያን ሚስጥራት መካከል የነበረውን ሚስጥራዊ ትስስር የሚገልጹ ጥቅሎችን እንደያዘ ተነግሯል። አንድ የሚያስደስት ነገር የገለጠውን የአካባቢውን የታሪክ ምሁር እንዳለውም የመጡት እንደ ስደተኛ ብቻ አይደለም፣ ግን እንደ ጠባቂዎች ነው ይላል። ዓለም ለማወቅ ዝግጁ ያልሆነውን እውነታ ለመጠበቅ ዛሬም ቢሆን ሀያላን ኃይሎች ይህንን እውነታ ተቀብሮ እንዲቀር ይፈልጋሉ። ምክንያቱም ቢገለጥ እምነቶችን አንድ ያደርጋል እና ግዛቶችንም ያጠፋል። ኢትዮጵያ የጥገኝነት ምድር ብቻ ሳትሆን የትንቢት አገር ነበረች ማለት ይሆን? መለኮታዊ ቅርጽ ለመጠበቅ የተመረጠች ቦታ። ይህ የተደበቀ እውነት ኢትዮጵያ የግዛት እና የሃይማኖት የጦር አውድማ የሆነችበት ምክንያት ሊሆን ይችላልን? ታሪኩስ ለምን በሚስጥር ተሸፈነ? ብዙ ጽሑፎች ወድሟል፣ ታሪክም ተሰርዟል። እውነቱ ግን በሹክሹክታ ተረፈ። በቅዱስ ዝማሬዎች ውስጥ እና በጥንታዊ ጥበብ ውስጥ ተደብቆ በሚስጥር ከትውልድ ወደ ትውልድ ተላልፏል። ዛሬም ድረስ ጠባቂዎቹ በመካከላችን ውስጥ ይገኛሉ ተብሎ ይነገራል።
ልዩ ዕውቀት ያላቸው ተራ ሰዎች ዓለም ለመረዳት እስኪዘጋጅ ድረስ ሚስጥሩን ይጠብቃሉ። በኢትዮጵያ ያለው የእስልምና ታሪክ ሃይማኖትን ብቻ ያማከለ አይደለም። እሱም ስለ ህብረት፣ ስርዓት እና የሰው ልጅ አንድ ለማድረግ የሚያስችል ኃይለኛ እውነት የያዘ ሚስጥር ነው። ሚስጥሮቹ ለመገለጥ በጊዜ አሸዋ ስር ሆኖ እስኪፈለጉ ድረስ እየጠበቁ ሊሆን ይችላልን? ወይስ ውርሱን በሚጠብቁ ሰዎች ልቦች ውስጥ በግልጽ እይታ ተደብቋል? በአንድ ነገር እርግጠኛ ነኝ፣ ታሪክ የሚጻፈው እውነትን በሚቆጣጠሩ ሰዎች ነው እና በኢትዮጵያ ያለው የእስልምና እውነታ ከምንገምተው በላይ በአስደናቂ ሚስጥሮች የተከበበ ነው። እናመሰግናለን። እንደዚህ አይነት ተጨማሪ ታሪኮችን ከፈለጉ ላይክ፣ ሼር እና ሰብስክራይብ ማድረግዎን አይርሱ። በአስተያየት መስጫ ሳጥን ውስጥ ቀጥሎ ምን ሌሎች የተደበቁ ታሪኮችን ወይም ሴራዎችን እንድንመረምር የሚፈልጉትን ያሳውቁ።